አንድ አመት ሙሉ ኮማ ውስጥ የከተተችኝ እሷ ናት። እኔ ለትዳሬ ለልጄ ታማኝ ነበርኩ። አንድ ቀን ግን ምሳ ልበላ የገባሁበት ሆቴል ውስጥ ከሆነ ከሰፈር ልጅ ጋር ሆቴል ይዛ ክላስ ይዛ ስትገባ አየኋት፣ የገዛ ሚስቴን እና ወዲያውኑ ሄጄ በሩን መክፈት ማስደንገጥም አልቻልኩም ነበር። ምክንያቱም በቃ ወዲያውኑ የመጣልኝ ነገር እንትን ነው በቃ የሆንኩት እኔ ለቤተሰቤ ለትዳሬ በጣም ስለመታመን ስትሮክ ነው በቃ የመታኝ ማለት ይቻላል። በቃ ድንግጥ ነው ያልኩት እና በቃ ምሳውን ራሱ አልበላሁትም፣ ቶሎ ብዬ ወጣሁ። ሀሳብ ውስጥ ገብቼ ነበረ እና መኪና ራሱ ክላክስ ሲያደርግልኝ የሚገርመው ነገር አልሰማውም ነበር እና የዛኑ ቀን ነበር እዛ ሆቴል በር ላይ አደጋው የደረሰብኝ እና ለአንድ አመት ኮማ ውስጥ በነበርኩ ጊዜ ግን እሷ ሆቴል የያዘችበት አካባቢ ስለተገጨው መኪናው እንዳየኋት ሳትገምት አትቀርም ነበረ በሰዓቱ እና ጸጸት ነው መሰለኝ ጸጥቷታል። አንድ አመት ሙሉ አልጋ ላይ ስተኛ እኔ እንደውም አምሮብኝ ተነሳው ልክ ከኮማ ስነቃ። እሷ ግን በጣም ገርጥታ ማዲያት አውጥታ ከስታ ነበር ያገኘኋት እና ልክ እንደተነሳው እንዳየኋት ተሽሎኛል ብዬ ወደ ቤት መሄድ አልፈለኩም ነበር እና ለአንድ ወር ምናምን ገደማ ዝም ብዬ የምትሆነውን ነገር ሳያት በጣም ተጨንቃለች፣ በጣም ተጸጽታለች። ጉዳዩን አላወራንበትም ምናምን ግን እንደገባት ገብቶኛል። አይቻት እንደዚህ አይነት አደጋ ውስጥ እንደገባውና አሁን ላይ ላውራት አስቤያለሁ እና ካወራንበት በኋላ ግን መፈታት እየመሰለኝ ነው። ግን በጣም አሳዝናኛለች። የሴት ልጄን ነገር ምን ማድረግ እንዳለብኝ አላውቅም። የልጄን የሱን የኔን አንድ ላይ ቤተክርስቲያን ፎቶ ተነስተን ፎቶ ፖስት አደረኩኝ። ያ ፎቶ እንዴት እንደሆነ አላውቅም፣ የሆነ ሰው ጋር ይደርሳል። ቤተሰቦቼ ጋር እንዳለ ሁሉ ይረሳና የሚገርምሽ እየበረረ መጣ። የልጅ አባት እየበረረ ማለት ነው። እና ለምንድን ነው ፎቶ ፖስት ያደረግሽው አለኝ። ከዛ በፊት ፎቶ ፖስት አድርጌ አላውቅም እና የክርስትናችንን ፎቶ ነው እኔ ፖስት ያደረግኩት። እንዴት እንደፖስተትኩኝም አላውቅም። የሚገርምሽ እንዴ ምን ችግር አለው አልኩት። ህይወቴን አበላሸሽ፣ ነገሮችን አበላሸሽብኛል። እንዴ እኔ ማላውቀው ህይወት አለክ ማለት ነው? ምን ማለት ነው ህይወቴን አበላሸሽ? ምንድን ነው ያበላሸውብን ንገረኝ አልኩት። ምንም ሊያወራኝ ፈቃደኛ አልነበረም። ትቶኝ ሄደ። የኔና የሱ የጋራ ጓደኛ ነበረን እና እሺ ውሃ ጠጣለሽ። የጋራ ጓደኛ ነበረን እና ደወልኩላት። እነሱ በኦሮምኛ ነው የሚግባቡት፣ እኔ ቱፋክት ኦሮምኛ አልችልም እና ደወልኩለት። የምታውቀው ነገር ካለ እባክህ ንገረኝ። እኔ ምንም አውቀው ነገር የለም። ፎቶ ፖስት አድርጌ ነበርና ጮሆብኝ ቤተሰቦቼ ሁሉ እያሉ ተናግሮኝ ሄደ። ምንድን ነው ንገረኝ እስኪ አልኩት። ሆድዬ ከራሱ ብትሰሚ ይሻላል፣ እኔም በቅርብ ነው የሰማሁት እኮ። ምንድን ነው አልኩት። አይ ሌላ ሴት ጋር ግንኙነት አለው ሲባል እሰማለሁኝ አለ። ምንም አላልኩኝ። ስለ ልጅቷ ማጣራት ጀመርኩ። ልጅቷ ኩዌት ለረዥም ጊዜ ሰርታ ነበር አሉና ከኩዌት ተመልሳ ኢትዮጵያ ገብታ የራሷ የሆነ ነገር ከፍታለች እና ከእሷ ጋር ነው ያለው። ያው ልጅ ሚስት እንዳለው ምናምን ሰምታለች። ደወልኩላት፣ ስልኳን ወስጄ እናቴ ሌኬሌ ምን ነሽ? እኔ እኮ የልጅ እናት ነኝ አልኳት። አረብኛ አይደለም መናገር መስማት ሁሉ አልችልም ነበር ማለት አላውቀውም። እኔ በአረብኛ ነው በቃ ላይክ ሀቢብቲ እሱ ነው ወዶ ይመጣው ሀቢብቲ እንደዚህ ነው ምናምን አለች። የምታይ በቃ ስትናገር ሁሉ ዲስሪስፔክት እያደረገችኝ የልጁ እናት መሆኔን ሁሉ ራስታ በጣም ዲስሪስፔክት እያደረገችኝ ነበር የምታወራው። እና እሱ ነው የመጣብኝ እና በቃ ብሎ እስኪሄድ ድረስ እኔ እንዲሄድ አላደርገውም አለች። ችግር የለውም ለእኔ ያልሆነ ለአንቺ የሚሆንሽ ከሆነ እናቴ ችግር የለውም። እኔ ከዚህ በኋላ ለሱ የልጁ እናት እንጂ
ምንም ልሆን አልችልም ብዬ ዘጋሁባት። እንደገና ሌላ ስቃይ፣ እንደገና ሌላ ህመም። ኢማጅን ቤተሰቦቼ ምንም የላቸውም ብዬሻለሁ። እሱ በገንዘብ ሰፖርት አያደርገኝም እና በመሀል 4 ወር ሆነን ከእኔ ቅድሚያ ሆዴ በጣም ትልቅ ስለነበረ ቅድሚያ ወሊድ ወጥቻለሁኝ። ምክንያቱም አልቻልኩም ነበር መስራት፣ ልጄ ፋፍታ ነበረ። በ8 ወሬ ነው ፍቃድ የወጣሁት። 3 ወር ሲሞላ ያልቃል ፍቃዴ። 1 ወር ጨመርኩና የአመት ፍቃዴን ጨምሬ 4 ወር ሲሆን ወደ ስራ መመለስ ነበረብኝ። ልጄ በጣም ጨቅላ ናት። ጡት ደግሞ አጠባ። የሚገርምሽ ልጄ ገና በሳምንት ነው ጡት እምቢ አለችው። ጡቴን ያመኝ ነበረ። ሊፕቶሚን እየገዛው 1400 ብር ነበር 2016 ላይ ነው 1400 ብር በሳምንት እየገዛው ነበረ። እኔ የሌለኝ ቀን አባቴ ይገዛል። በቃ ኬትም ሰብስበው ይገዙልኛል ለልጄ ማለት ነው። ከዛ ልክ 4 ወር ሲሞላ ልጄን እንዴት ትቻት ልመለስ? ከባድ ነበረ ነው። ስራውን ተውኩት። ከቢሮ ደጋግመው ደወሉልኝ። መመለስ አልቻልኩኝም። ይቅርታ አልኳቸው። ከዛ በቃ ስራዬን ተውኩኝ። ምንም እንደሌለኝ እኮ አውቃለሁ። ግን ደግሞ ልጄንም ይዤ ተመልሼ ወደዛ ብሄድ ካምፕ ውስጥ ልጅ ይዞ እንትን ማለት አይቻልም። ሌላ ካምፕ ቢሆን ችግር የለውም። እዛ ፌደራል ፖሊስ ዋና መስሪያ ቤት አይቻልም። ቤት ስለሌለኝ አልቻልኩኝም። ሰው በቃ መወሰን ነበረብኝና እዛው እናቴ ጋር ቀረ። እጄ ላይ የነበረው ነገር ሙሉ ለሙሉ አለቀና ባዶዬን ቀረሁኝ። ከዛ አምላክ ድረሽልኝ ባዶዬን ቀረውና ለካርድ፣ ለሞዴስ፣ ለተለያየ ነገር ልክ ተማሪ እንዳለሁኝ ማለት ነው። ሞዴስ እንኳን ችግር የለውም በሆነ ነገር ከበር አደርጋለሁ። ካርድ ሲያስፈልገኝ እናቴን መጠየቅ ጀመርኩኝ። እነሱ ከኔ ነበር የሚጠብቁትና እኔ እንደገና ልክ እንደ ልጅነቴ ከእነሱ መጠየቅ ጀመርኩ። የተሳቀቅኩ መጣ። ፓስፖርት ነበረኝ ድሮ ነው በቢሮ ለአንዳንድ ጉዳይ ያወጣሁት ነበርና ነበረኝ። ከዛ ምን አባቱን ስና በእርግጥ አሁን ገንዘብ የለኝም። ልጄን እናቴ ጋር ትቼ በህገ ወጥ መንገድ ብሄድስ? ከሌላ ሙያ ላይ ብዙም አይረቅም። ምንም እንትን አላውቀውም እኮ በኢንፎርሜሽን ነው የምሰማው። በሙያ ላይ ተደርጎ ኬንያ ከዛ ደግሞ ሌላ ቦታ ይኬዳል ሲባል ስለምሰማ ብቻ ተደስቼ ወጣሁኝ። ልጄን ለእናቴ ስጥቼ ደብዳቤ ጽፌ እናቴ ይቅር በይኝ፣ ምናልባት ላልመለስ እችላለሁ፣ ምናልባት በህይወት ላልመለስ እችላለሁ፣ ግን ልጄን አደራ ስለ ሁሉም ነገር ይቅር በይኝ ብዬ ደብዳቤ ጽፌላት እንዳታዝንብኝ ጠይቂያት። በተኙበት ልጄን በተኛችበት እሷም ሁሉም በተኙበት ወጥቼ ሄድኩኝ እና ያቬዶ እንደደረስኩኝ አንድ ልጅ ትዝ አለኝ። ቢሮ አብሮኝ የሚሰራ ልጅ ነው እና ለምን እንዳስታወስኩት አላውቅም። ብታይ ሁሌ ይደውልና እንዴት ነሽ ወዲዬ፣ ልጅሽ ደህና ናት፣ ማማ ደህና ናት እያለ ሁሌ ይጠይቀኛል። ደህና ናት እለዋለሁ። ከዛ ደወልኩለት። ለምን እንደደወልኩ አላውቅም። በቃ ስም ብዬ ያቬዶ ስደርስ ሰማይ ምድሩ ዞርብኝ። የት እንደምሄድ አላውቅም። ደወልኩለትና የት እንደምሄድ አላውቅም፣ ግን እኔ እንጃ ምናልባት ፈርቻለሁ፣ ላልመለስ እችላለሁ። እንደው በመብርሃን ይሁንብኝ። 3 ልጆች አሉት። እንደው በልጆች ይዤሃለሁ እና ልጄ አልፎ አልፎ ጠይቃት። እማዬ ምንም እንደሌለ ታውቃለህ እና የሆነ ነገር ቢያስፈልጋት እንኳን ዝም አትበላት አደራህን አልኩት። ገነገጠ። እንደዛ ስለው የምን አደራ ነው የምትይኝ? ምን ማለት ነው? ሌላ ውሳኔ እንዳትወስኝ። እኔ ከደሞዜ ላይ ግማሹን ሁሉ ጊዜ ልክልሻለሁ ለልጅ ተመለሽ ያለኝ ነው። አልመለስም። አንዴ ወጥቻለሁ። እግዚአብሔር የፈቀደውን አይነት ህይወት እኖራለሁ። ከቻልኩ ለልጄ መትረፍ ፈልጋለሁ፣ ካልቻልኩ ግን ለራሴ መሆን አያቅተኝም። ግን ደግሞ አደራህን አልኩትና ስልኩን ዘጋው። ቁጭ ብዬ መናኸሪያ ፊት ለፊት አላውቀውም፣ ያቬዶንም አላውቀውም ብዬሻለሁ። እዛው ቁጭ ብዬ ስቅስቅ ብዬ እያለቀስኩ አንዴ ትግራይ ልጅ መጣች። አላውቃትም እኮ የሆነ በተቆለታ አደፋፈርኛ ምን ሆነሽ ነው አለችኝ። እዛ መሄድበት ግራ ገብቶኝ ነው አላውቅም። ግን ደግሞ
ዝም ብዬ ለስራ ነው የወጣሁት አልኳት። ምን ልትሰሪ ያለችኝ አላውቅም። እሺ ማን አለሽ? ማንም የለኝም። እኔ ዝም ብዬ ነው የወጣሁት። ደላላ ቤት መታቂ ከሆነ ደላላ ቤት አገናኘኝ። መሄድ የምፈልገው ግን ሊቢያ በሚባልበት ሀገር ከሀገር መውጣት ነው። በኬንያ ምናምን ሲባል ሰማለሁኝ እና አላውቅም። መታቂ ከሆነ ያንን አመቻችልኝ፣ ካላወቅሽ ግን ለጊዜው እዚሁ ሰው አገናኝ ደላላ አልኳት። ሰዎች ተሰበሰቡና እኛ እዚህ መናሃል እግዚአብሔር ሲወድሽ ግን የትም ሀገር ስትሄጂ ሰው ነው የሚሰጥሽ፣ ሰው ይሰጥሻል። እና እዛ መናኸሪያ ፊት ለፊት የሚሰሩ ልጆች ሲታዩ ዱርዮች ናቸው፣ ብታይ ግን ልባቸው ንጹህ ነው በጣም ማለት ነው። እኛ ኃላፊነት እንወስዳለን። እዚህ ትሰሪያለሽ፣ አትሂጂ፣ በዚህ በህገ ወጥ ከሄድሽ ላትመለሽ ትችያለሽ አሉ። ከዛ ተረባርበው እንትን አሉ። እዛው ስጋ ቤት ነው ሆቴል ነው እና ብር አዋተው የደላላ የሚከፈል ብር አልነበረኝም። 10 ብር፣ 5 ብር፣ 20 ብር ሁሉም እዛ ወያሎች ብር ሰበሰቡና ለደላላ ሰጠው። እዛው ስጋ ቤት ገባሁኝ፣ ያ ቬሎ ማለት ነው። ከዛ ስራውን አላውቀውም አይደለም መስተንግዶ ሰርቼ በቃ አላውቀውም ነበር፣ ግን ብቻ ጀመርኩኝ እንደምንም። 5 ቀን ሰራሁና በኪዳነ ምሕረት ነበር የገባሁት። ልክ የማርያም ዕለት ያ ልጅ ደወለልኝ። ቢሮ አብሮኝ ይሰራ ነበር ያልኩሽ ማለት ነው። ሆድዬ ቶሎ ብለሽ ወደ አዲስ አበባ ነይ፣ ለምን ፕሮሰስ ጀምረልሻለሁ። አንድ መልካም ኤጀንሲ ማቀው ልጅ አለና እሱ ሰፖርት ያደርግሻል። ያለሽበትን ሁኔታ ነግሬዋለሁ እና የሆነ ነገር ሆነሽ ከሚጸጽተኝ እኔ በዚህ በህጋዊት እኔ እኮ ገንዘብ የለኝም አልኩት። ችግር የለውም